ባዶ አቁማዳ ነፍሱን ይማረውና አገራችን ካፈራቻቸው የቅርብ ዘመን ገጣሚያን አንዱ ደበበ ሰይፉ ከአኩስም ጫፍ አቁማዳ የሚል ግጥም ነበረው። በዚህ የኢትዮጵያዊነት ፍቅርና መነሻውን በውብ ትረካ በገለጠበት ግጥሙ ላይ እንዲህ የሚሉ የመዝጊያ አካባቢ ስንኞች አሉት። እኔና ወንድሞቼ አለ በለዝታ ለራሱ እንዲያወራ የራሱን ስሞታ። እኔና ወንድሞቼ ሁላችን ከባዶ አቁማዳ ነው የሚዛቅ ፍቅራችን፣ ይህ ነው አንድነታችን፣ ይህ ነው ባህላችን። አንዳንድ ጊዜ እኛነታችንን ዝም ብላችሁ ስታስተውሉት ይህ ባዶ አቁማዳ ይታያችኋል። ኢትዮጵያውያንን ከጥጋብ ይልቅ ረሃብ፣ ከሰላም ይልቅ ጦርነት፣ ከደስታ ይልቅ መከራ፣ ከማግኘት ይልቅ ማጣት፣ ከነፃነት ይልቅ እስር፣ ከስልጣን ይልቅ ተራነት፣ ከመሾም ይልቅ መሻር፣ ከእውቀት ይልቅ ማይምነት፣ ከምሁርነት ይልቅ ሌጣነት ሲያፋቅረን ታያላችሁ። እኛው አበሾቹ ውሾች ምንጊዜ ነው የሚናከሱ፣ ጅብ አባሮ ሲመለሱ ብለን እንተርታለን። ደስታና ጥጋብ፣ ማግኘትና ነፃነት ከሌሎች ጋር ብቻ ሳይሆን ከመሪዎቻችንና ከዓላማዎቻችን ጋር ሳይቀር ሲያጣላን እናየዋለን። በበረሃ ትግል ተግባብተውም ይሁን ተሸካክመው የኖሩ ታጋዮች ከተማ ሲገቡ ነው ከመሪዎቻቸውም ከመርህ ወገኖቻቸውም ጋር የተጣሉት። ተከባብረውም ተሸካክመውም ተጣጥመውም የኖሩት የተቃዋሚ ፓርቲ መሪዎች ድልና ስልጣን ወደ ደጃቸው መቅረብ ስትጀምርና በክብርና ዝና መጥለቅለቅ ሲጀምሩ ነበር ሽንፈላቸውን ገልብጠው ያሳዩን የጀመሩት። ከባዶ አቁማዳ ነበር ፍቅራቸው። ኢትዮጵያውያን እንግዳ ተቀባዮች ናቸው። አብረው የሚበሉ አብረው የሚጠጡ ናቸው። ማኅበራዊ ኑሮ የሚያውቁ ናቸው። ዘመድ ጠያቂ ናቸው። በክፉም በደጉም የሚጠያየቁ ናቸው። በዕድርና በዕቁብ የሚረዳዱ ናቸው። ጎረቤት ከጎረቤቱ ተለይቶ አይበላም እየተባለ ይነገርልናል፣ ይዘከርልናል። እኛም በየቦታው በኩራት እንናገረዋለን። እውነት እንነጋገር ከተባለ ግን እነዚህ ነገሮች የምናገኛቸው ባዶ አቁማዳ ያለበት መንደር ነው። ባለጸጎች ከሚኖሩባቸው መንደሮች በአንዱ የሚኖር አንድ ጓደኛዬ ለልጁ ልደት ጠርቶኝ ሄጄ ነበር። የተሰበሰብነው ጓደኞቹ ብቻ ነን። ጎረቤቶችህን አጣራቸው ስለው አንተዋወቅም አለኝ። እዛ ቤት ከገባሁ እኮ 2ኛ ዓመቱ ሊሆን ነው። አትገናኙም ስለው መኪና ሳስገባ አንዳንድ ቀን እንተላለፋለን ብሎኝ ረፍ። መስቀል አብራችሁ አታከብሩ መልሼ ጠየቅኩት። እኔ እንዲያውም እናቴ ጋር ነው የሚሄደው አለኝ። ደበበ ሰይፉ ከባዶ አቁማዳ ነው የሚዛቅ ፍቅራችን ብሎ ነበር። ጠርሙስ ውስጥ ውሃ ሲገባ አየሩ እንደሚወጣው ሁሉ ባዶ አቁማዳ ውስጥ ሀብት ሲገባበት ፍቅሩ ይወጣል መሰል። ቡና ቢበዛ ከምሳ በኋላና በበዓል ጊዜ ከቤተሰባቸው ጋር ካልሆነ በቀር ከጎረቤት ጋር የሚጠጣውን ቡና በአማርኛ ፊልም ብቻ የሚያዩ ወገኖቼ ሞልተዋል። እንኳን አሁን የቀብር አስፈጻሚ ድርጅት መጥቶ ቀርቶ ድሮም እድር ገብቶባቸው የማያውቅ የሀብታም ሰፈሮች አሉ። እቁብማ ቃሉስ ይታወቃል ብላችሁ ነው። እንዲያው ሀብቱና እውቀቱ ሲጨምር ከማኅበራዊነቱ ይልቅ ግላዊነቱ ሰልጥን ሳይል አይቀርም። ከኢትዮጵያ ወጣ ስትሉም ይህንን ነገር ታዩታላችሁ። ወገኖቻችን በነፃነት እጦት፣ በመብት ገፈፋና በሰቆቃ በሚኖሩባቸው የአረብ ሀገራት እርስ በርስ ያለው መተሳሰብ፣ መከባበርና መፋቀር በገንዘብ ቢተመን የሀገራችን የዓመት በጀት የሚያስከነዳ ነው። ወደ የቤተ እምነቶቹ ስትሄዱ ለመማር፣ ለማገልገል፣ ገንዘብ ለመስጠት፣ ለማልቀስና ራስን ለፈጣሪ ለማስገዛት እጅግ ብዙ የተከፈቱ ልቦችና የተሰበሩ መንፈሶች ታገኛላችሁ። አስደናቂና ፈዛችሁ የምትሰሟቸው የፍቅርና የመተሳሰብ ገድሎችን ትሰማላችሁ። ፍቅር ተጋግሮ ፍቅር ሲበላ ትደርሳላችሁ። ከአረቡ ዓለም ሻል ያለ ነገር ግን ከሌላው የባሰ በሚሆነው
የአፍሪካ አህጉር በስደት ላይ የምታገኟቸው ወገኖቻችንም መከራውንና ስደቱን እንክርቱንና መገፋቱን ለመሸከምና ለማለፍ ሲሉ እንደ አፈርና ጭድ መረገጡ ሲያጣብቃቸው ታያላችሁ። በየስደተኞች ካምፕ የምታዩት ከአሮጌ አቁማዳ የሚዛቅ ፍቅር እዚያው ቅሩ የሚያሰኝ ነው። ከመከፋፈል ይልቅ መተባበር፣ ከመጣላት ይልቅ መፋቀር ቦታውን ተሻምተው ታገኝታላችሁ። ሁሉም ባለ ተስፋ ነው። ሁሉም መሄድን ይመኛል። ሁሉም ከዛሬ ይልቅ ለነገ ይተጋል። ሁሉም ተደጋግፎ መሻገር ይፈልጋል። እናም ሌላውን የመሸከም አቅሙ ታላቅ ነው። ወደ አውሮፓ ስትሻገሩ ፍቅሩና መተሳሰቡ፣ መሸካከሙና መከባበሩ፣ አንድነቱና ትብብሩ እየጠፋ ሲሄድ ታዩታላችሁ። በዘር፣ በፖለቲካ፣ በእምነት ዘውጎችና በቋንቋ የሚኖረው መለያየት ከስንጥቅ ወደ ንቃቃት ሲያድግ ይታያቸዋል። አሮጌው አቁማዳ እየተቀደደ ይሄዳል። ተደማምጦ መነጋገር፣ ተግባብቶ መለያየት እየጠፋ ይሄዳል። የሚያግባባ ጉዳይ ይጠፋል። ሰው ልዩነት ብቻ ይኖረዋል። ያም ቢሆን ግን አውሮፓ እንደ አሜሪካና አውስትራሊያ ኑሮው ያን ያህል አይደለም። ነፃነቱም ያን ያህል አያወላዳም። የመኖሪያ ፈቃዱም ያን ያህል በቀላሉ አይገኝም። በካምፕ የሚኖር አለ። የመኖሪያ ፈቃድ ከነገ ዛሬ ያገኛለሁ እያለ በተስፋ የሚኖር አለ። የመኖሪያ ፈቃድ ቢያገኝም የተትረፈረፈ ገንዘብ ማግኘት ከባድ ነው። ስለዚህም እዚያ አሮጌዋ አቁማዳ ለበረከት ያህልም አትጠፋም። በአውሮፓ የከረረ ዘረኝነት፣ የከረረ የቤተ እምነቶች መለያየት፣ የከረረ ጎሰኝነት፣ የከረረ የፖለቲካ ጡዛት አናይም። አሜሪካና አውስትራሊያ ስንሻገር ግን መልኩ ፈጽሞ ይቀየራል። አሮጌዋ አቁማዳ በጥስጥሷ ወጥቶ ከጥቅም ውጭ ትሆናለች። የሰው ሁሉ ስዕለት አሜሪካ፣ አውስትራሊያ ላይ ያቆማል። ስለዚህ ከእግዚአብሔር ጋር በችግሩ ጊዜ የነበረው ወዳጅነት ይቀዘቅዛል። ተስፋ ያበቃል። የተስፋይቱ ምድር ገብቷል። የሌላው እርዳታ አያስፈልገኝም ብሏል። ግለኝነት የነገሰበት ሀገር ደርሷል። ያን ጊዜ ኢትዮጵያዊነት የተደበቀ መልኩን ብልጭ ያደርጋል። አብሮ መብላት፣ አብሮ መኖር፣ መተሳሰብ፣ ሰው አፍቃሪ፣ ለወገን ሟች፣ እንግዳ ተቀባይ፣ ማህበራዊ ኑሮ የሚያውቅ የሚሉት ነገሮች ተረት ይሆናሉ። ጎሰኛነትና ጠባብነት፣ ክንፈኝነትና አክራሪነት፣ ግለኛነትና ትዕቢት እኔ ያውቃለሁና የበላይነት ቦታቸውን ይይዛሉ። ከፈረንጁ ጋር እየኖሩ ከሀበሻው ጋር መኖር ይከብደዋል። በማያውቀው ሀገር እየኖረ ከሚያውቀው ሰው ጋር መስማማት ይሳነዋል። ይበልጥ ሲሰለጥን ይበልጥ ይሰለጥናል። ይበልጥ ነፃነት ሲያገኝ ይበልጥ ይባልጋል። ይበልጥ ሲፈቀድለት ይበልጥ ይከለክላል። ይበልጥ ሲሰፋው ይበልጥ ይጠበባል። በገንዘብ ሲበለጽግ በፍቅር ይበልጥ ይደህያል። ግን ለምን? ፍቅራችን የሚመነጨው ከባዶ አቁማዳ ስለሆነ ይሆን? ታዲያ ለኢትዮጵያና ለኢትዮጵያውያን ሀብት ጸጋ ነው መርገም? በድህነታቸው በሰላምና በፍቅር የኖሩ አፍሪካውያን ወዳጆቻችን ነዳጅ፣ ወርቅና አልማዝ ተገኘ ሲባል ግን የጦርነት አውድማ ይሆናሉ። የእነርሱም አንደኛው ፍቅራቸው ከባዶ አቁማዳ የሚገኝ ነው እንዴ? ወይስ ድህነትን ለማስተዳደር ያለንን ልምድና ባህል ያህል ብልጽግናን ለማስተዳደር የሚሆን ልምድና ባህል የለንም? ቻይናዎች ድህነት በበር ሲገባ ፍቅር በመስኮት ትወጣለች፣ ተኩላ በበር ሲገባ እርግብ በመስኮት ትበራለች ይላሉ። የእኛ ግን የግልቢጥ ነው መሰል። ብሪዝበን አውስትራሊያ። ደራሲ ዳንኤል ክብረት፣ ተራኪ ሳሙኤል ከበደ።